አሜሪካ ወደ ኢራን ልትዘምት ነው። ዓለምን ያስደነገጠው የዛሬ ወታደራዊ ውሳኔ። በትናንትናው ታሪክ ሳይሆን በዛሬ እውነት ላይ ቆመን ስንመለከት በአሜሪካና በኢራን መካከል ያለው ጦርነት ወደ አዲስ አስፈሪ ምዕራፍ ተሸጋግሯል። ዛሬ በወጡ መረጃዎች መሰረት ፕሬዝዳንት ትራምፕ በኢራን ምድር የሚገኝን 1000 ፓውንድ የሚመዝን ዩራኒየም በልዩ ኮማንዶ ኃይል ለመንጠቅ እቅድ እያወጡ መሆኑ ተሰምቷል። ይህ እርምጃ በዲፕሎማሲ አብቅቶለታል የሚል ግልጽ መልእክት ያለው ሲሆን በተቃራኒው ኢራንም አንድም የአሜሪካ እግር መሬታችንን ቢረግጥ እሳት እናዘንባለን ስትል ዝታለች። የሚገርመው ግን በጎን በኩል በፓኪስታን አምባሳደሮች አማካኝነት የሰላም ጥሪዎች ድምጽ እያሰሙ ሲሆን ይህ ማለት ዓለም በሁለት ጫፎች ላይ ናት። በአንድ በኩል ከፍተኛ ወታደራዊ ግጭት፣ በሌላ በኩል ደግሞ የመጨረሻው የዲፕሎማሲ ሙከራ ሲሆን የነዳጅም ዋጋ በበርሜል $120 ሲሆን የዓለም ኢኮኖሚ እያናወጠ ይገኛል። ፖለቲካዊ ትንታኔ እንደሚያሳየው በሚቀጥሉት 24 ሰዓታት ውስጥ ወይ ታሪካዊ ስምምነት ይደረጋል፣ ካልሆነ ግን ዓለም የማትቆጣጠረው ሰፊ ቀጠናዊ ጦርነት ውስጥ ትገባለች።